ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ይህን ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው ደህና ነኝ እግዚአብሔር ይመስገን። እናንተስ እንዴት ናችሁልኝ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልኝ እያልኩኝ እንግዲህ ከባለፈው የቀጠለውን ክፍል 12ን ዛሬ ይዤላችሁ መጥቻለሁ። ያው እንግዲህ ዋይፋይ ስለሌለኝ ብዙም ቶሎ ቶሎ እየለቀቅኩኝ አይደለም፣ ለዛ ይቅርታ እላለሁኝ። እንግዲህ ዛሬ ክፍል 12 ምን ይመስላል? ይሄ ታሪክ እኔ ብዙ ነገር እያዩበት ነው፣ ብዙ ነገር እየተማርኩበት ነው። ልክ እንደኔ ብዙ ሰው ይማርበታል ብዬ አስባለሁ። እንግዲህ መጨረሻው ጥሩ ነው ወይስ መጥፎ ነው የሚለውን አብረን እናየዋለን። አሁን ወደ ቀጣዩ ክፍል እንሄዳለን። ራሄል የልዑልን እናት ዶክተሮቹ ተሳስተው እንደነበርና አሁን ግን በልዑል ደም ልጇ እንደተረፈ ነግራ አሳምናቸዋለች። ይህንን ሲሰማ ብዙነህ በንዴት እንባቸው እንደ ጎርፍ የሚወርደውን የልዑልን እናት ወይዘሮ ለምለም አለ። ራሄል በድንጋጤ ክዋለች። ቤት ውስጥ ያሉ ሁሉ ወደ ብዙነህ ዞረው እርስዎ የልዑል እናት ለመሆን ፈጽሞ አይመጡንም። አረ የማንም እናት፣ ምክንያቱም እናትነት አልገባዎትም። እናት ማለት ከእሷ ይልቅ ልጇን የምታስበልጥ ናት። እርስዎ ግን ይቅርታ፣ እንዲህ መናገር ከሌለብኝ ግን እውነቱ ይሄ ነው አለ። ይህኔ ለምለም ተነስታ ጋጠ ወጥ ነህ፣ እንዴት እንደዚህ ትናገራለህ? አለች። እኔ ለሴት ልጅ በተለይ ለእናት ክብር ስላለኝ ነው እንጂማ ልጅዎትን የልጅ ልጅዎትን እንዲሁ ባልቀጡ ነበር። የልጅ ልጅዎትን የወለደችውን ሳራን ለጅብ ሰጥተው ሲል የቤቱ ስልክ ጥሪ አስተጋባ። የልዑል እህት ስልኩን አንስታ ሀሎ አለች። ቀጥላም ዳዲ እኔ አላምንም፣ ሰርፕራይዝ ልታረገን ነው አለችው። ሁሉም ዞረው ሲመለከቷት ማሚ ዳዲ ሪፖርት ነው፣ ከ2 ሰዓት በኋላ እደርሳለሁ እያለኝ ነው አለች እና ስልኩን ዘግታ ተመልሰው ወደ ብዙነህ ሲዞሩ ብዙነህ ወጥቶ ሄዷል። ራሄል ደንግጣለች። ነገሮች ሁሉ ተወሳስበውባታል። ህሊናዋ ተረበሸ። እውነቱን አፍረጥርጣ መናገር አማራት። የልዑልም እናት ውስጧ በጭንቀት ታመሰ። አባቱ ልዑልን እንደ እንቁ ነው የሚያየው። አሁን ሲመጣ ልጅህ ጠፍቷል ቢባል ምን ሊፈጠር እንደሚችል መገመት ቀላል ነው። ይህ በእንዲህ እንዳለ የልዑል አባት ከአሜሪካ መጣ። ሁሉም ለመናገር ፈርተው ስለ ልዑል ውሸት መጠንሰስ ጀመሩ። በእቅዳቸው መሰረት ልዑል ከጓደኞቹ ጋር ወጣ ብሏል አሉት። የልዑልም አባት ምንም ሳይመስለው ቀረ። እንዲያውም ተውት ይዝናና፣ ግን የልጅ ልጄን ማየት እፈልጋለሁ አለ። ይህኔ ሁሉም ሰው በደስታ ራሄልን ጠርተው ሊያስተዋውቋቸው ጉድጉድ ማለት ጀመሩ። የልዑል አባት ራሄልን ሲያያት ምንም ፈገግታ አይታይበትም። ይህን የተመለከቱት የልዑል እናትና እህት ግራ ተጋብተው አባዬ እሷ እኮ የወንድሜ ሚስት ናት፣ ህፃኑም ደግሞ ልጃቸው ነው አለች ልዕልና። ይህኔ እንደ መቆጣት ብሎ የልጅ ልጄ ትልቅ እንደሆነች አውቃለሁ። አሁን ግፋ ቢል 3 ዓመት ይሆናታል። ስለዚህ ልትዋሹኝ ፈልጋችሁ ነው ወይስ ምን ሆናለች? አለ። ሁሉም ደንግጠው ራሄልም የገዛ ምራቋ አነቃት። በነጋታው ጠዋት ተነስተው ሳራን ማፈላለግ ጀመሩ። ልዑልንም እንዲሁ። ግን አየኋቸው የሚል አንድም ሰው ጠፋ። አፋልጉኝ ብለው ፎቶ መስቀል ቀራቸው። ከቀናት በኋላ ራሄል እንደምንም አይኗን በጨው አጥባ ብዙነህ ቤት ሄደች። ልክ ስትገባ ያልጠበቀችው ክስተት ገጠማት። ልዑል ብዙነህ ቤት ተቀምጧል። ልብሱ እላው ላይ ከመብከቱ አልፎ ተቀዳዶ ራሱን ጥሏል። ደንግጣ ደርቃ ቀረች። ልዑልም ልክ ሲያያት ውጪ ሲል ጮኸባት። ብዙነህም እውነቱን ነው ውጪ ወይም ደግሞ ምን ልታረጉት ፈልጋችሁ ከዚህ በላይ አለና እየጎተተ አስወጣት። የት አገኘኸው አለችው እንባዋ እየቀደመ። ምን አገባሽ ልዑል አሁን ሁሉንም ማስታወስ ይችላል። ሳራን እንጂ እንዳንቺ አይነቷን ሰይጣን አይፈልግም። ካሁን በኋላ አትድረሱበት ሂጂ እባክሽ አላት።
አባቱ ሊያዩት ይፈልጋሉና ስትል ልዑል እኔ ማንንም ማየት እንደማልፈልግ ንገሪያቸው፣ ደግሞ ልንገርሽ ሲል ብዙነህ ካፉ ነጥቆ የት እንዳለ ልጁ ለአንድ ሰው ትንፍሽ ብትይ እገልሻለሁ ሲል አስፈራራት። ራሄል ፈርታ ልዑል የት እንዳለ ለማንም ሳትናገር ቆየች። አባትየውም የልጅ ልጅን አምጡ ሲሉ ቤቱን ቀውጠውታል። ይህ በእንዲህ እንዳለ ነበር ታዲያ እማማ ሳራን ስትደውል ጠብቀው ልጇ ስለታመመች ዛሬ ነገ ሳትል ሀገር እንድትመጣ አጥብቀው የነገሯት። ሳራም ልጇ በጠና መታመሟ ስላሳሰባት ሀገር ለመግባት ወይም ለመመለስ ወሰነች። ግን ደግሞ ሳራ ከእማማ ልጅ ሳሚ ጓደኛ ጋር ፍቅር መጀመሯን ለቤቲ የነገረቻት ከሳምንት በፊት ነበርና ቤቲ ለማንም ሳትናገር ጸጥ ብላለች። ሳራ ከሳሚ ጓደኛ ጋር ፍቅር የጀመረችው በሚያደርግላት እንክብካቤ ተስባ ነው። እናም ምንም እንኳን ባታፈቅረውም ሰው ሀገር ላይ ብዙ ውለታ ስለዋለላት የፍቅር ጥያቄውን አለመቀበል አልቻለችም ነበር። ለዛሬ ይዤላችሁ የመጣሁት ይህንን ይመስላል። እንደተለመደው ላይክ፣ ኮሜንት እንዲሁም ሰብስክራይብ እያደረጋችሁ አበረታቱኝ እላለሁ። የዛሬው እንግዲህ ክፍል 12ን እንዴት አያችሁት? እስከ መጨረሻው አዳምጡትና ኮሜንት ላይ ያላችሁን ሀሳብ አስተያየታችሁን አስቀምጡልኝ። እኔ እዚህ ታሪክ ላይ በጣም ብዙ ነገር እየተማርኩበት ነው። እናንተም ደግሞ ያለውን ነገር በኮሜንት አስቀምጡልኝ። በክፍል 13 እስከምንገናኝ ድረስ ደግሞ ቸር ሰንብቱልኝ። ወዳችኋለሁ። እንግዲህ የእናንተ ድጋፍ አይለየኝ። በኮሜንት አስቀምጡልኝ ሀሳብ አስተያየታችሁን። ወዳችኋለሁ።